ማነው እስኪ በልጅነቱ የገጠር ልጅ ሆኖ በእግረኝነት ያልጠበቀ? በግ ስትጠብቁ ደግሞ ማለት ነው የገጠማችሁ ገጠመኝ ካላችሁ ኮመንት ላይ ያስቀምጡ ማለት ነው። ማነው በእግረኛ የነበረ ልጅ እያለ ገጠር ልጅ ተወልዶ? እኔ ጠብቄ አላውቅም፣ ግን በጋችሁን ቀበሮ በልቶባችሁ ወደ ቤት ስትገቡ ቤተሰብ ምን እንዳደረጋችሁ ምናምን በአጠቃላይ ማለት ነው። ምን አይነት ገጠመኝ አላችሁ? ማነው እስኪ በልጅነቱ የገጠር ልጅ ሆኖ በእግረኝነት ያልጠበቀ? በግ ስትጠብቁ ደግሞ ማለት ነው የገጠማችሁ ገጠመኝ ካላችሁ ኮመንት ላይ ያስቀምጡ ማለት ነው። ማነው በእግረኛ የነበረ ልጅ እያለ ገጠር ልጅ ተወልዶ? እኔ ጠብቄ አላውቅም፣ ግን በጋችሁን ቀበሮ በልቶባችሁ ወደ ቤት ስትገቡ ቤተሰብ ምን እንዳደረጋችሁ ምናምን በአጠቃላይ ማለት ነው። ምን አይነት ገጠመኝ አላችሁ?